የስታዲየሙ መብራቶች ሲበሩና የፊሽካው ድምጽ ሲሰማ ተከላካዮች በረጅሙ ይተነፍሳሉ። ምክንያቱም በዛይ ቅጥፈት የሜዳው ሳር የሚጋለበው በተራ እግር ኳስ ተጫዋች ሳይሆን ሰከንዶችን ወደ ታሪክ እያዛወረ ፍጥነትን ወደ ውድመት በሚለውጠው አዲሱ የዓለም እግር ኳስ ገዢ በኪሊያን ሙባፔ ነው። ኪሊያን ሙባፔ ለሁለት አስርት ዓመታት ያህል የዓለምን እግር ኳስ በበላይነት የገዙት ሊዮኔል ሜሲና ክርስቲያኖ ሮናልዶ ዘመናቸው አብቅቶ ዘውዳቸውን ሲያወርዱ ያንን ዘውድ በራሱ ላይ ለመድፋት አንድም ቀን ተጠራጥሮ የማያውቀው የቦንዲ አውሎ ንፋስ ብቅ አለ። እሱ ተራ ኮከብ አይደለም። እሱ የእግር ኳስ ሜዳዎችን ወደ ጦር ግንባር፣ ተከላካዮችን ወደ ተመልካች፣ ኳስን ደግሞ ወደማይበገረው የድል ማሽንነት የለወጠ የዘመናችን ድንቅ መሲህ ነው። የታሪክ የሚጀምረው በፈረንሳዊቷ የቦንዲ መንደር ውስጥ በጭቃና በህልም መካከል በተቀደዱ ጫማዎች ኳስ ከሚሳደድ ቀጭን ታዳጊ ነው። ሙባፔ ገና ሕፃን እያለ በክፍሉ ግድግዳ ላይ የክርስቲያኖ ሮናልዶን ፎቶዎች ለጥፎ አንድ ቀን ዓለምን እገዛታለሁ ብሎ ራሱ ይምል ነበር። ገና በ14 ዓመቱ የታላቁ ሰር አሌክስ ፈርጉሰን ማንቸስተር ዩናይትድ እና የሪያል ማድሪድ ስካውቶች ደጃፍ ላይ ቢቆምም እሱ ግን ጉዞን በፈረንሳዩ አስደናቂ ክለብ ሞናኮ ለመጀመር ወሰነ። ዓለም የዚህ ልጅ ስም ለመጀመሪያ ጊዜ በጉልህ የጻፈችው በሞናኮ ማሊያ ሜዳ ላይ እንደ አውሎ ንፋስ ሲከነፍና የአውሮፓን ግዙፍ ተከላካዮች እንደ ቅጠል ሲያራግፋቸው ነበር። ገና በ17 ዓመቱም የፈረንሳይ ሊግ በመውሰድና በቻምፒዮንስ ሊግ መድረክ ላይ ማንቸስተር ሲቲንና ዶርትመንድን የመሰሉ ታላላቅ ክለቦችን በማንቀጥቀጥ ዓለምን አስደመመ። በቻምፒዮንስ ሊግ መድረክ ላይ ያሳየው ያ ድፍረት የወደፊት እግር ኳስ አዲስ መሪ ማግኘቱን ያበሰረ ድንቅ ትዕይንት ነበር። ከዚያም ታሪኩ ወደ ፓሪስ ሰን ጀርመን አቀና። በፈረንሳይ እምብርት ውስጥ ሙባፔ በታሪካዊ የዝውውር ዋቃ ሲቀላቀል ተራ ኮከብ መሆኑ አብቅቶ የከተማዋ እውነተኛ ኩራት ሆነ። ከኔይማር እና ከሊዮኔል ሜሲ ጋር በአንድ መስመር ቢሰለፍም በፓሪስ ጨለማ ምሽቶች ውስጥ ደምቆ የሚታየው ግን የሱ ፈንጂ ፍጥነት ብቻ ነበር። በፓሪስ በቆየባቸው ዓመታት ተከላካዮችን በፈንጂ ፍጥነቱ እያሳደደ 6 የፈረንሳይ ሊግ ዋንጫዎችን ሰበሰበ። የክለቡ የምንጊዜም ከፍተኛ ጎል አስቆጣሪ በመሆን ስሙን በወርቅ ቀለም ቀረጸ። በፓሪስ የነበረው ቆይታ እግር ኳስን ማሸነፍ ብቻ ሳይሆን አንድን ግዙፍ ክለብ በትከሻው ላይ ተሸክሞ የመጓዝን ብስለት ያስተማረው ትልቅ ምዕራፍ ነበር። ነገር ግን የሙባፔ እውነተኛው የትረካ ማማ ያለው በዓለም ዋንጫ መድረኮች ላይ ነው። ገና በ19 ዓመቱ በ2018 የሩሲያ ዓለም ዋንጫ ላይ ዓለም በታላቅ ፍርሃት የምታያቸውን ተከላካዮችን እንደ ሕፃን እያታለለ ፈረንሳይን የዓለም ቻምፒዮን አደረጋት። ከታላቁ ፔሌ በመቀጠል በዓለም ዋንጫ ፍጻሜ ላይም ጎል ያስቆጠረ የመጀመሪያ ታዳጊ ሲሆን ዓለም በደስታ ተንበረከከችለት። የ2026 የኳታር ሰቆቃና ጀግንነት ደግሞ ይበልጥ ልዩ ነበር። ፈረንሳይ በአርጀንቲና ጥላ ስር ወድቃ ጨዋታው ሊያልቅ ጥቂት ደቂቃዎች ሲቀሩት ሙባፔ ብቻውን ጨዋታውን ተሸክሞ ታሪክ የማይረሳውን ሃትሪክ አስመዘገበ። ምንም እንኳ ዋንጫውን በታምር ባያነሳም ሜዳው ላይ ያሳየው አስፈሪ ግርማ ሞገስ እሱ ከማንኛውም ሽንፈት በላይ ታላቅ መሆኑን አሳይቷል። የውድድሩ ከፍተኛ ጎል አስቆጣሪ በመሆንም ወርቃማውን ጫማ ሲረከብ ፊቱ ላይ የሚታየው ቁጭት እርሱ ለመሸነፍ ያልተፈጠረ ጀግና መሆኑን ለዓለም አበሰረ። ለዚህም ነው የእግር ኳስ ንጉስ ፔሌ ከመሞቱ በፊት ሙባፔ ሲጫወት ሳየው እኔን ነው የሚያስታውሰኝ። በጠባብ ቦታ ላይ ያለው ፍጥነት፣ ማሰብና ኳስን የማጠናቀቅ ብቃቱ እውነተኛ ታላቅ
ያደርገዋል ሲል ያደነቀው የታዋቂው አሰልጣኝ አርሴን ቬንገር ሙባፔ ማለት የወደፊት እግር ኳስ ነው፣ እሱ ገደብ የሌለው ጨዋታና በማንኛውም ሰከንድ ጨዋታን የመቀየር ልዩ ኃይል አለው የሚለውና የቲዮሪ ኦነሪ እሱ ስለ እግር ኳስ ያለው ግንዛቤና ብስለት ከእድሜው በላይ ነው። ሙባፔ ስታዲየሞቹን በደስታ በፍርሃት በአንድ ላይ የመሙላት አስደናቂ አስማት አለው የሚሉት ምስክርነቶች የእሱን ገዥነት ያረጋግጣሉ። የሪያል ማድሪድ ንጉስ ክርስቲያኖ ሮናልዶ ሳይቀር ሙባፔ እግር ኳስን ወደ ሌላ የከፍታ ደረጃ የሚያሸጋግር ልዩ ታላቅ ነው በማለት የእርሱን የበላይነት በይፋ አረጋግጧል። አሁን ታሪኩ ወደ አዲሱ ምዕራፍ ተሸጋግሯል። ሙባፔ በታላቅና በዓለም እግር ኳስ ታሪክ እጅግ በተጠበቀ ዝውውር ወደ ስፔኑ ንጉሳዊ ክለብ ሪያል ማድሪድ በመግባት በልጅነቱ ግድግዳው ላይ የለጠፋቸውን የጀግኖቹን ፈለግ በመከተል የአውሮፓን የክብር ዘውድ በራሱ ላይ ጭኖ ይገኛል። በማድሪድ ነጭ ማሊያ ሜዳ ላይ ሲወርድ ሳንቲያጎ በርናቦ በአዲስ ተስፋና በደስታ ይንቀጠቀጣል። በአሁን ሰዓት ደግሞ በዚሁ በ2026 ዓለም ዋንጫ ታላቅ መድረክ ላይ ሙባፔ የሚሰጠው የኳስ ጥበብ ትዕይንት ተራ ስፖርት ሳይሆን የንጹህ ንጉሳዊ የበላይነት መገለጫ ነው። የፈረንሳይ ብሔራዊ ቡድን በአምበልነት እየመራ በእያንዳንዱ ጨዋታ ሜዳውን በእሳታማ ፍጥነቱ እያቀጣጠለው ይገኛል። ተቺዎችና ምቀኞች የእሱን ታላቅነት ለመቀነስ ብቻውን ነው የሚጫወተው፣ ከቡድኑ ጋር አይቀናጅም እያሉ ድካማቸውን በትንተና ሊሸፍኑ ቢሞክሩም ሙባፔ ግን ለእነዚህ ትችቶች መልስ የሚሰጠው በቲቪ ካሜራ ፊት ሳይሆን ሜዳ ላይ መረቡን በጥይት በሚመስል አስደናቂ ጎሎች በመበጠስ ነው። ያንዳንዱ የእሱ አስደናቂ ሩጫ፣ ያንዳንዱ ተከላካይ ዞሮ የሚያስቀረው የሰውነት ቅልጥፍና በዓለም ዋንጫው ላይ አዲስ ታሪክ ምዕራፍ እየጻፈ ነው። እሱ አሁን ዋንጫዎችን ብቻ ያሳድድም፣ ታሪክን በራሱ እግሮች እየቀረጸ ለቀጣዩ ትውልድ የማይረሳ የክብር ማማ እያቆመ ነው እንጂ በሰዓት 38 ኪሎ ሜትር የሚጋልበው ያ አስፈሪ እግሩ ኳስ ሲነካ መላው ስታዲየም ትንፋሹን ይውጣል። የኔ ህልም ታሪክ መስራት ብቻ ሳይሆን እግር ኳስን በራሴ መንገድ መግዛት ነው የሚለው ሙባፔ ዛሬም በዓለም ዋንጫ ሜዳ ላይ ሲራመድ በራስ መተማመኑና ፍጥነቱ ንጉሳዊ ግርማ አለው። እሱ የዘመናችን እግር ኳስ እውነተኛ መሲ፣ የተከላካዮች ዘላለማዊ ቅዠትና በክብር ማማ ላይ ለዘላለም ንጉስ ሆኖ የሚኖር የምን ጊዜም የማይደገመው አዲስ የእግር ኳስ ንጉስ ነው ኪሊያን ሙባፔ። ውድ የአሜን 90+ ተከታታዮች እስከ መጨረሻው አብራችሁን ስለቆያችሁ ክብር ይስጥልን፣ እናመሰግናለን። ቸር ሰንብቱ። Amen sport.